ሰላም ውድ ቤተሰቦቻችን እንደምናችሁ። እንግዲህ አዲስ ቻሌንጅ ዘንላችሁ መተናል ማለት ነው። ይህም ቻሌንጅ ቀድመው ቻናላችንን ሰብስክራይብ ለሚያደርጉ ቤተሰቦቻችን የ1000 ብር ሽልማት አዘጋጅተናል። ስለዚህ ሁላችሁንም መልካም እድል እያልን ቪዲዮ ከተለቀቀበት ሰዓት ጀምሮ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቦቻችን የ1000 ብር ተሸላሚ ትሆናላችሁ ማለት ነው። በድጋሚ መልካም እድል። ከባለስልጣን ጋር ቀጥተኛ ግንኙነት ያላቸው አርቲስቶች እነማን እንደሆኑ ደርሰንባቸዋል። አንዳንድ ሴት አርቲስቶቻችን የሰሩት ፊልም ትንሽ ቢሆንም ቅንጡ የሆኑ መኪኖችን ሲነዱ፣ መኖሪያቸው አፓርትመንት፣ ገበያቸው ዱባይ፣ ውሏቸው ዘመናዊ ሬስቶራንት ሲሆን አይተው አጃኢብ ብለው ተመልክተዋል። ታዲያ ገበያቸው ምን ቢሆን ነው ብላችሁ አስባችሁ ታውቃላችሁ? ነገር ወዲህ ነው። የእነዚህን ሁሉ የእንስቶች ወጪ የሚሸፍኑት የከተማችን ባለስልጣናትና ባለሀብቶች ናቸው። እንዴት ሆኖ ካላችሁ ከኛ ጋር አብራችሁ እስከ ፍጻሜው ድረስ ከዘለቃችሁ ሙሉ መረጃውን የምናደርሳችሁ ይሆናል። ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደውል ምልክቷን መታ አድርጉ። የተደበቀውን የሴት አርቲስቶቻችንን ገመና እንገልጣለን። አርቲስት ብሩክታዊት ሽመልስ አለባበሷ፣ ፎቶ አነሳሷ፣ ቅብጠቷና አነጋገሯ ወቀሳና ትችት የሚበዛባት ኢንስታግራም ገጿ ላይ በሚሊዮን የሚቆጠር ተከታይ ያላት ተዋናይት ቅንጡ የሆነ የሚሊዮነር ኑሮ የኖረች እንደሆነ የሚታይ ነው። ከሐዋሳ የልጅነት ህልሟን ለማሳካት ከመጣች ጀምሮ በኢፍቢ በአጋጣሚ ካስት ተደርጋ የመጀመሪያ ፊልሟን እውነት ሐሰት የሚለውን ሰርታለች። ከዛ በኋላ ወደ 20 የሚሆኑ ፊልሞችን ከሰራች በኋላ ጠፍታለች። 20 ፊልሞችን ብትሰራ መቼ የኢትዮጵያ ፊልም ስራ ገቢ ሚሊዮነር ለመሆን የሚያስችል ክፍያ እንደሌለ የሚታወቅ እውነታ ነው። የፊልም ስራ ካቆመች ሰንበት ብላለች። እንደ ሌሎች አርቲስቶች ብራንድ አምባሳደር ስትሆን የራሷንም ቢዝነስ ስታስተዋውቅ አትታይም። ታዲያ እዚህ ሁሉ ረብጣ ገንዘብ ምንጩ ከወዴት ነው? እንዴትስ ነው ካላችሁ ነገር ወዲህ ነው። በአንድ ወቅት ከ1.5 ሚሊዮን ብር በላይ የሚሆን የወጣበት በመቶ ሺዎች የሚወጣውን ውስኪ እየደፋች ስትጨፍር ሶሻል ሚዲያ ላይ በወጣ ፎቶና ቪዲዮ ብዙዎች እየተቸገረ እየተራበ በአንድ ቀን እንኳን አንድ ጊዜ የሚበላው ዋጣበት ሀገር በረሃብ የሚቆራመድበት እንደዚህ መሬት ላይ በመቶ ሺዎች በወጣበት ውስኪ መድፋት ተገቢ ነው ወይ እያሉ ለወቀሳ ውርጅብኝ አዘንቦበታል። ታዲያ ልደቷን ያከበረችው በራሷ ገንዘብ አይደለም። አንድ የጓደኛዋ ልደት ላይ ለመሳተፍ በሄደችበት የተዋወቀችው ሚሊዮነር ገንዘብ ነበር። በዛ የፍቅር ግንኙነት ጀምረው ብዙ ገንዘብ፣ ብዙ ስጦታዎችን እየተቀበለች 5.5 ሚሊዮን የሚያወጣ መኪና ተገዝቶላት ከሀገር አስወጥቷት በብዙ ዶላር የሚወጡ ቦታዎች አዝናንቷት ባይጋቡ ቤት ውስጥ መኖር ጀምራ አዛዥ እመቤት ሆና ነበር። ታዲያ ምን ያህል ጊዜ አብረው እንደኖሩ ባይታወቅም ይህቺው ብሩክታዊት ግን ቀድሞውኑ ፍቅረኛ የነበራትና ይህንን ባለሀብት ለገንዘብ ብቻ ብላ እንደቀረበችው ሲያውቅ አዝኖባት ሊለያያሉ። ታዲያ ከዚህ በኋላ ብሩክታዊት በ1 ሚሊዮነር ብቻ ይብቃኝ አላለችም። በሚሊዮኖች የሚቆጠር ገንዘብ የሚገዙ መኪናዎችን እየቀያየረች ከሀገር ሀገር የምትዞርበት ቅንጡ የሆነ ህይወትን የምትመራበት የ1 ሚሊዮነር ድብቅ ሚስቱ በሀገራችን አባባል አሊያም ቅምጡ እንደሆነች ታውቋል። በአንድ ወቅት አዲስ አበባን የመራ ከዚያም ደግሞ በሚኒስተርነት ያገለገለ የናጠጠ መሀል ቦሌ ላይ የራሱ ህንጻ ያለው በመንግስት ገንዘብ ሚሊዮነር የሆነ አጀብ የሚያስብል ግሩም ሰው ነው። ታዲያ ከአርቲስቷ ጋር አንድ ልጅ እንኳን ሳያፈሩ የጠጣችውን፣ የበላችውን፣ የሰራችውን ስፖርት በኢንስታግራም ገጿ የምታጋራ ብሩክታዊት ትዳርን ያክል ነገር ዘላ ከልጇ ጋር ፎቶ ስትፖስት በአይነ ቁራኛ እንድትታይ ያደረገ ጉዳይ ነው። መቼም ውድ ቤተሰቦች የእነዚህ አርቲስቶች ጉድ ማለቂያ የለውም። ወደ ሌላኛው አርቲስቶችና የባለስልጣናት ጉድ እንሸጋገር። እጅግ የማትጠብቋትና የማትገምቷት በሁሉም ዘንድ ተወዳጅ የሆነችው ሳያት ደምሴ በ1986 የተወለደችውና ከመዲናችን አዲስ አበባ የሆነችው ሳያት ደምሴ ከዚህ ቀደም ስለ ሳያት በትንሹም ቢሆን አስቃኝተናችሁ ነበር። ለዛሬም ትንሽም በላችሁ። ሞዴል፣ የፋሽን ዲዛይነር፣ ሙዚቀኛና የፊልም ፕሮዲውሰር እንዲሁም ተዋናይት ጭምር ናት። ሳያት የአንድ ባለስልጣን ቅምጥ ነች ተባለ። የቀድሞ የክልል ፕሬዝዳንት የሆነው ሙክተኛና ምሁር የሚባል ፖለቲከኛ ነው። ላመነበትም አቋሙ እስከ ጥግ ድረስ ተዋድቆ አሁንም ደግሞ የፖለቲካ ሀሳቡን ቀይሮ አሁንም በፖለቲካው እያገለገለ የሚገኝ ሰው ነው።
ታዲያ ይሄ ማን ሊሆን ይችላል? አርቲስቷ በሞዴሊንግ ዘርፍ አንደኛ በመውጣት ሚስ ኢትዮጵያ ተብላ ተሸልማለች። ከዚያም በዚያ ውድድር ምክንያት በወጣላት እድል ወደ ፊልም ትወና ትቀላቀላለች። ከሰራቻቸው ፊልሞች ሳራ የተሰኘው ብዙዎችን በእንባ ያራጨው ፊልም ከዚህ ቀደም እናገኘዋለን። ስለ አንቺ፣ ላውንደሪ ቦይ፣ የብርሃን ፊርማ፣ ስሜት ወይስ ስሌት፣ ህጋዊ ጋብቻና እረኛ የተባለ ተከታታይ ድራማ በብዙዎች ልብ ውስጥ ያነገሳት ብቃቷን ያሳየችበትና እጅግ ተወዳጅነትን ያተረፈችባቸው ስራዎቿ ናቸው። አርቲስቷ በልጅነቷ በወንድ ተደፍራ እንደነበርና ጥቃት በኔ ብቃ በማለት አነቃቂ ንግግሮችን መናገር ትታወቃለች። ሳያት በመልካም ስነ ምግባሯ የምትታወቅና ሚዲያ ላይ ወጥታ የበዛ ኢንተርቪው የማትሰጥ በሽልማቶች ላይ የማትገኝ ናት። የግል ህይወቷን ድብቅ ለማድረግ ብትሞክርም ስለ እሷ ግን አንድ ጉዳይ ተሰምቷል። በአንድ ወቅት ከባለስልጣኑ ጋር በአንድ ወቅት በሆቴል ታየች ተብሎ ያየናቸው የሚዲያ ላይ የተዘዋወሩ ቪዲዮዎች ነበሩ። በዚህም አማካኝነት ከተለያዩ ባለሀብቶች ጋር ድብቅ የሆነ ግንኙነት እንዳላት ተሰምቷል። በመቀጠል ሃይማኖት ግርማ ስሟ ደጋግሞ የሚነሳው በ90ዎቹ ኦማሄሬ እያለች አይኗን በወግ ድርግም እያረገች የስንቱን ልብ ያሸፈተችው ሃይማኖት ግርማ 12 ዓመት ከሙዚቃው ጠፍታ ቆይታ ከ12 ዓመታት የደበኩትን ሚስጥር ስለ ቀድሞ ፍቅረኛዋ አቶ ምኒልክ ዘለቀ ከሱ በኋላ መጥቶ ስለ ሙዚቃው ዓለም እንድትጠፋ ያደረጋትን ሌላ ሰው የሚያወዛግብ ንግግር ተናግራ ነበር። ለ12 ዓመታት ስቃይ ውስጥ ነበርኩ። ፊቴ ላይም በጭዌ እስከ መወጋት ደርሼ ነበር። ለዚህም የነርቭ ህመም ደርሶብኛል። መልሳ ደግሞ ይህንን የተናገርኩት ስሜታዊ ሆኜ ነው። ለልጄ ስል መናገር አልነበረብኝም። ይህ ደግሞ ከልጄ ጋር ይገናኛል ብላ ፍንጭ ሰጥታ ነበር። የልጇ አባት አቶ ምኒልክ ዘለቀ የልጇን ሞራል የጠበቀችለት ይህ ሰው ማን ቢሆን ነው ጥያቄ የሚያስነሳል። ከዚህ ቀደም ከቀድሞ ፍቅረኛዋ ጋር በነበራት ጊዜ ላይ ፍቅረኛዋ አቶ ምኒልክ ዘለቀ ስለ እሱ የተነገረውም ሆነ ስለ ፍቅር ታሪኳ ኦማሄሬ ብሎ በወጣው መጽሐፉ ላይ የሰበረው ስናወራው ግን በሁለታቸው የፍቅር ግንኙነት ላይ ሃይማኖት አስመሳይና ከሃዲ ሆና ተገኝታለች። በእሷ መጎዳቱን የሚናገረው አቶ ምኒልክ ዘለቀ ስለ እሷ ሲናገር ለእሷ ስል መኪናዬን ሸጬ ክለብ ከፍቼላታለሁ። ህይወቷን እንዲቀይር አሁን የደረሰችበት እንድትደርስ አስተዋጽኦ አበርክቻለሁ። እሷ ግን በራሷ ስም የከፈትኩላትን ክለብ እኔ ከጎኗ ያለው እኔን አርቃ ሙሉ ቤተሰቧን እንዲያስተዳድሩት አድርጋ የእሷን ጥገኛ እንድሆን ገንዘቤን አስጨርሳ ይባስ ብላ ደግሞ ህገወጥ መሳሪያ ያዘዋውራል ብላ የሐሰት ክስ አቅርባብኝ አሳስራኛለች ብሏል በመጽሐፉ። ይህ የሃይማኖትን ትክክለኛ ማንነት የሚያሳይ ይመስላችኋል? እናንተስ ውድ ቤተሰቦች ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ታዲያ አስገድዶ ቤቷ አስገብቷት አንዲት ልጅም አፍርተዋል። ባለቤቷ የሀብቷ ምንጭ ይሁን የምትኖርበት የተንጣለለ ቤት ጂም ያለው የመኖሪያ ቤቷን የምታስጎበኘን አርቲስቷ የሀብቷ ምንጭ እስካሁን ግልጽ አድርጋ አልተናገረችም። ትውልዷ ሀረር የሆነው አርቲስቷ ከልጅነቷ ጀምሮ ማንጎራጎር የምትወደው ሃይማኖት ካደገች በኋላ የተለያዩ ክለቦች ላይ እየሰራች የምትጣጣረው ሃይማኖት ከዚራ የማልቀይረው ሹሩሩ ኦማሄሬ የሚወደዱ ዘፈኖቿ ናቸው። ሃይማኖቱ ስብስብ ያለ ፍቅር ግንኙነት እንደሆነ በ90ዎቹ መረጃ አውቃቸዋል። ምንም እንኳን በቅርቡ አልበም አውጥታ 12 ዓመት ከደበቀችው ሚስጥር ጋር ብትመጣም ያፈራችው ሀብት ስሙ ከሚነሳው ከትግራይ ጄኔራል የሰጣት ይሆን አይሆን? እሱን ለቄስ ብለን ወደ ቀጣዩ አለፈን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። በሌላ መረጃ እስከምንገናኝ መልካም ጊዜ። ሰላም ያገናኘን። ሰላም